ጋይስ ዞሮ ወደ እናት ሀገር ሰላም ቤተሰብ እንደናችሁ ሰላማችሁ እኔ ደህና ነኝ እግዚአብሔር ይመስገን እናንተም ደህና እንደሆናችሁ ተስፋ አለኝ ዛሬ እግዚአብሔር ፈቅዶ እግዚአብሔር ሲያደርስ እሱ ፈቃዱ ዛሬ ወደ ሀገር ልሄድ ነው ወደ ጸሎታችሁ ልመናችሁ አይለየኝ ጸሎት አድርጉልኝ በሰላም እንድገባ ያሰብኩትን ቦታ እንድደርስ ያሰብኩትን ነገር ሁሉ እንዲሳካልኝ እላችኋለሁ። ትንሽ ያው ከዚህ ፊት በትንሹ ቪዲዮ እንደሰራሁላችሁ ትንሽ የጤና ነገር ትንሽ አሳስቦኛል። ለሱ ስል ነው ወደ ኢትዮጵያ የተመለስኩት ያለሁት። ያሰብኩትና ያቀድኩትን አቅጄ የመጣሁበትን ሳላሳካ ነው። ከራስ በላይ የሚፈሰል የሚባለው ሁሉም ነገር ለራሳችሁ ጤና ስትሆኑ ደህና ስትሆኑ ሁሉም ነገር ደህና ካልሆናችሁ ግን ሁሉም ነገር ቀሪ ነው ማለት ነው። ትልቁ ነገር ለሰው ልጅ ጤና ነው። በብር ነው የምንገዛው፣ በብር ነው የምናገኘው ማለት ነው። ጤና ካለን ብር እናገኛለን ሰርተን ማለት ነው። እና በብር የማይገዛ በአሁኑ ሰዓት ጤና ብቻ ነው። እና እንደዛ ናቸው ውዶቼ። ጸሎታችሁ ልመናችሁ አይለየኝ። ቤተሰብ ሆናችሁ ሰብስክራይብ ላይክ እያደረጋችሁ ጠብቁኝ ከሄድኩበት እስከምመለስ። ያልሆናችሁ ደግሞ ለቤቱ አዲስ ከሆናችሁ ሰብስክራይብ ላይክ ሼር ኮሜንት ለማድረግ ጀምሩ እላችኋለሁ ውዶቼ። እና እንደዛ እላችኋለሁ። እንግዲህ ኪሎ ምናምን ጨራርሰን ይሄ ኪሎ ነገር ግን አይወራላት። ያው እኔ እንኳን ትምህርት ሆኖብኝ ስለሆነ የወተወትኩ ነበረ። በእርግጥ እኔ ብዙ እቃ አልነበረኝም። ያው ከመጣሁ ትንሽ ጊዜ ነው፣ ብዙ እቃ አልነበረኝም። ያው በቻልኩት አቅም ትንሽ አድርጌ ነው የወጣሁት። ቤትም አዝኛለሁ። እግዚአብሔር ይመስገን ሁሉም ነገር ደህና ነው ማለት ነው። ብዙ ልጆች ግን እቃቸውን እየጣሉ እየተሰቃዩ በጣም እኔ የዛሬ 4 ዓመት ያጋጠመኝ ነው ያስታወሰኝ ማለት ነው። ብቻ አሁን ተመስገን ሁሉም ነገር አሁን ማለት ነው። ግን እንደዚህ ኪሎ በዝቶባቸው ልጆች ወደዛ ሲቀናንሱ ሳያቸው የዛሬ እነሱ እንኳን ሰው አገኙ። እኔ አሁን ለአንዷ እዣለሁ እቃ ማለት ነው። እኔ ግን በዛ ሰዓት ማንም ሰው አጣሁ። ቦሌ ትቼ ነው የወጣሁት እያለቀስኩ ስንት እቃ ማለት ነው። እና እንደዛ ነው እላችኋለሁ ውዶቼ ማሮቼ። የኪሎ ነገር በጣም ነው የሚያሳስበው። እውነት ወደ ኢትዮጵያ መሄድ ስታስቡ ኪሎ በጣም ነው የሚያሳስበው። ብዙ ልጆች አሁን ስለ ኪሎ ነው የሚያስቡት ማለት ነው። እና በጣም ነው የሚከብደው ውዶቼ። እና በተቻላችሁ አቅም ወደ ኢትዮጵያ መሄድ ያሰባችሁት ኪሎቹን አስቡበት። ቤት እውነት አንዷ አሁን ስንት ኪሎ 3 ኪሎ ነው ያለችኝ። 3 ኪሎ ያለፈባት ለ3 ኪሎ 500 ድርሃም ማለት ነው። እና በጣም ይከብዳል እውነት። እና በዚህ ያስባችኋል 1 ኪሎ ካለፈች ዝም አይሉ ያስቀንሳሉ ማለት ነው። እና በተቻለ አቅም እናንተ ኪሎአችሁን ቤት መዝኑ። ከበዛባችሁ ያኔ አሮጌ ምናምን ልብስ ከላይ አድርጉ፣ እውነት ከላይ አድርጉ። ቢያንስ ከበዛባችሁ ከላይ ያለውን ትጥላላችሁ፣ አሮጌ ማለት ነው። አዲሱን ይዛችሁ ትሄዳላችሁ። አንዳንዴ ያኔ አሮጌ ስላችሁ ያኔ ሜዳማችሁ ምናምን የሚሰጣችሁ ነገር ማለት ነው። እና እንደዛ ነው እላችሁ ልጆቼ። እንደዛ ነው ያለው ነገር። እንግዲህ ኢትዮጵያ ያለውን ደግሞ አናውቅም። ፈጣሪ ለሀገራችን በሰላም ያስገባል። እዚህ ያለውን በትንሹ አልፈናል ብዬ አስባለሁ። ኢትዮጵያም ደግሞ ፈጣሪ ያውቃል፣ ሁሉም ነገር አዋቂ እሱ ነው። እና እንደዛ ነው እላችኋለሁ ውዶቼ ማሮቼ። ይህን ይመስላል ያለው ሁኔታ። ለአሁን አብረን እንጓዛለን፣ አብረን እንሄዳለን ብዬ ተስፋ አለኝ። አብረን እንጓዛለን። እስከዛ ግን ሰብስክራይብ በረታቱን። ያው ብዙ ወደ ጸበል እንደገቡ ግን የት ጸበል እንደሚሄድ እየገመታችሁ ጠብቁኝ። ለእናንተም ከነጣቴ ከነጥፋቴ ጸሎት አደርግላችኋለሁ። ለእናንተም በስደት ላይ ያላችሁ ሁላችሁ እና አሁን እናንተም በጸሎታችሁ አስቡ። ያሰብኩት እንዲሳካልኝ ያቀርኩት ቦታ እንዲደርስ። ኢትዮጵያ ደግሞ ምን እንደሚጠብቀን እንዴት እንደሆነ አናውቅም። ብቻ እግዚአብሔር ይመስገን ለሁሉም ነገር። እና እንደዛ ነው እላችኋለሁ ውዶቼ።
ሰዓታችን ደርሷል። ያው 4 ሰዓት ተኩል ነው የተባለው። አሁን እየደረሰ ነው። በቅርብ ነው የመጣሁት እኔ። ከመጣሁ እቃ ወደዚህ ስናደርግ ስንት ቆየን እና አሁን ሁሉንም ጨርሰናል። እንግዲህ ያው ወደ ጥያራ ብቻ መሰለኝ የሚቀረን እላችኋለሁ። ውዶች ማሮቼ ወዳችኋለሁ። ውድድ ነው የማደርጋችሁ። አብረን እንጓዛለን እላችኋለሁ ውዶቼ። እሺ